ዛሬ በሀገራችን ጉዞ ታሪካዊ ወቅት ላይ ቆመናል። ከ5 ዓመታት በፊት የብልጽግና ፓርቲ ግልጽ የሆነ ራዕይ አቅርቦ ለኢትዮጵያ ሕዝብ ጠንካራና ከፍተኛ ቃል ገብቶ በምርጫ ተወዳድሮ በማሸነፍ መንግስት መስርቷል። መንግስት መስርቶ ባለፉት 5 ዓመታት የሀገራችን መሰረታዊ እና ዘርፈ ብዙ ስብራቶችን በመጠገን ቃል በገባው መሰረት በሁሉም ዘርፎች ህዝባችንን ዓለም የመሰከረላቸው ተግባራትን አከናውነዋል። ብልጽግና ፓርቲ በ6ኛው ሀገራዊ ምርጫ ማኒፌስቶ ለህዝቡ ቃል የገባቸው እነዚህ ተስፋዎች ባዶ ቃላት አልነበሩትም። ይልቁንም ኃላፊነትን በድፍረትና በተስፋ ላይ የተመሰረተ ቁርጠኝነቶችም ነበሩት። ባለፉት 5 ዓመታት ውስጥ በተለያዩ ዘርፎች ለውጥ በማምጣት ቁርጠኛ ጥረትን አድርገናል። ህዝባችንና መላው አባላችንም ከጎናችንም በማሰለፍ በርካታ ለውጦችን አስመዝግበናል። የታሪክ ክትፋቶችንም ሰርተናል። ባለፉት 5 ዓመታት የማህበራዊ ዘርፍ በትምህርት፣ በጤና አጠባበቅና በአገልግሎት አሰጣጥ መሰረታዊ አገልግሎቶችን ተደራሽነት ላይ ከፍተኛ ውጤቶችም ተመዝግበዋል። ወጣቶችና ሴቶችንም ለማብቃት አዳዲስ ኢኒሼቲቮችን በመቅረጽ ተጠቃሚነቶችን ከፍ አድርገዋል። በኢኮኖሚ ዘርፍም ምርትና ምርታማነትን ለማጠናከር ኢንቨስትመንትን ለማበረታታትና የአካባቢ ኢንዱስትሪዎችን ለመደገፍ ከሀገር በቀል ኢኮኖሚ ማሻሻያዎች ጀምሮ አመርቂ ስራዎች ተሰርተዋል። ግብርና ልዩ ትኩረት አግኝቷል። የስንዴ ምርትን በማሳደግ በምግብ እህል ራስን በመቻል የብሔራዊ ኩራትም ሆኗል። የስኬቶቻችንም ምስጢር በመደመር እሳቤ የተመራን ህብረ ብሔራዊነት፣ ወንድማማችነትና እህትማማችነትን ተሳስረን በአንድ መንፈስ መስራት መቻላችን ነው። ከፓርቲያችን ሊቀመንበር ከክቡር ዶክተር አብይ አህመድና ከክብርት ከንቲባችንም ጨምሮ በነበረው በሳል የአመራር ጥበብ የውጤት ባለቤት እንደሆንም አድርገውናል። እነዚህ ስኬቶቻችን በአንድ ቦታ ላይ የተከማቹ ወይም በውስን ዘርፍና ተቋም የተገኙ ሳይሆን ከወረዳም ጀምሮ የሰራናቸው አመርቂ ስራዎች ድምር ውጤቶች ናቸው። ከዚህም አንፃር በክፍለ ከተማችንም ከአመራር ጀምሮ እስከ አባላትና የነዋሪዎች የወንድማማችነትና የእህትማማችነት እንዲጎለብት በሰው ተኮር ስራ በርካታ የአቅመ ደካሞችና የሀገር ባለውለታ ተጠቃሚ እንዲሆኑ ተደርጓል። ለአብነት የቤት እድሳትና ታላላቅ ህንፃዎች ግንባታ፣ የኮሪደር ልማትና የትምህርትና የጤና ተቋማትን ጨምሮ የክፍለ ከተማችንን ሁለንተናዊ ስኬትን እውን ያደረጉና የነዋሪዎቻችንን የኑሮ ዘይቤና ህይወት የቀየሩ ውጤታማ ፕሮጀክቶችም ስራዎች ተሰርተዋል። ከአገልግሎት አሰጣጥም አንፃር ተቋሞቻችን ሪፎርም በማድረግና ለስራ ምቹ በማድረግ ቀልጣፋና ዘመናዊ አገልግሎት መስጠት እንድንችል ተደርገዋል። ነገም ከዚህ በላይ እንደምንሰራ በዚህ አጋጣሚ መግለጽ እወዳለሁ። በክፍለ ከተማችን የሰንበት ገበያዎችና ማስፋፋት፣ በሌማት ትሩፋት ምግቤን ከጓሮዬ በሚል ንቅናቄ በከተማ ግብርናና ምርትና ምርታማነትን በመጨመር የኑሮ ውድነትን ለመቀነስ እየተሰሩ ያሉ ስራዎች የበጎ ተግባር ምሳሌዎቻችን ናቸው። የወጣቶችን ተጠቃሚነት ከፍ ለማድረግም የስራ ዕድልን ከመፍጠር አንጻር አመርቂ ስራዎች ተሰርተዋል። በፖለቲካ መስክም ዲሞክራሲያዊ ተሳትፎን ለማስፋት ተቋማትን ለማጠናከርና አስተዳደር ውስጥም ሰፊ ተሳትፎ ለማድረግም ጥረቶችም ተደርገዋል። ዛሬ ወደ 7ኛው ብሔራዊ ምርጫ ስንቃረብ የብልጽግና ፓርቲ እንደገና በህዝቡ ፊት ቀርቦ ተግባር ሊለውጡ የሚችሉ የአዳዲስ ፕሮጀክቶች፣ የአዳዲስ ህልሞችና የልማትን የብልጽግና ቃል ኪዳን ለህዝቡ በይፋ ቀርበዋል። አዲስ የምርጫ መወዳደሪያ ምልክታችን ወይም ምልክትም የስንዴ ነዶ ይፋ አድርጓል። ምልክታችንም ነዶ ምርታማነትን፣ ራስን መቻል፣ ጥንካሬን፣ የጋራ ብልጽግናን፣ ህብርን፣ ብሔራዊ ክብርን ያመለክታል። በመሆኑም ዋናው መልእክቱ ኢትዮጵያውያን አብረው ሲሰሩ አብረን እንሰባሰባለን፣ አንድነትን ስንተክል መረጋጋትን እናመጣለን፣ ሰላምን ስናዳብር ልማትን እናዋልዳለን፣ በልማት ራሳችንን ስንችል ዓለም አቀፋዊ ክብራችንን ከፍ እናደርጋለን እንደማለት ነው። አሁንም ቃላችንን በመጠበቅ ወደ ጠንካራ የኢኮኖሚ እድገት፣ ወደ ሰፊ ስራ ፈጠራ፣ የቴክኖሎጂ እድገት፣ የተሻሻለ አስተዳደርና ዘላቂ ሰላምን እንሻገራለን።
ይህ ምርጫ ለልማት ቀጣይነት ማረጋገጫ ውሳኔ ነው። ስለሆነም ስለ አንድነት፣ ስለ አብሮነት ተቻችሎ ተባብሮ የመኖር ትርጉም ነው። ባለፉት 5 ዓመታትም የተተከሉ ዘሮች ወደ ጠንካራ ኢትዮጵያዊነት ፍሬ አድገው ማደግም እንዲቀጥሉ በማረጋገጥ ነው። በህብረት ወደፊት እንራመዳለን። ሰላምን በጋራ በጽናት እንጠብቃለን። ብልጽግናችንን እውን እናደርጋለን። አብረን ዘርተን አብረን እናሰባስባለን እያልኩ የፓርቲያችን 7ኛው ሀገራዊ እና ክልላዊ ከተማዊ ምርጫ መወዳደሪያ ምልክታችን የስንዴ ነዶ ሆኖ ማኒፌስቶውን በክፍለ ከተማችን በይፋ የተጀመረ መሆኑን አበስራለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።